ቻይና በምስራቅ እስያ የምትገኝ እጅግ ሰፊ መልክዓ ምድርና ጥንታዊ ታሪክ ያላት ግዙፍ ሀገር ናት። ቆዳ ስፋቷ ከዓለም ግንባር ቀደምት ከሆኑ ሀገራት ተርታ የምትሰለፍ ሲሆን በምስራቅ በፓሲፊክ ውቅያኖስ፣ በደቡብ በምዕራብና በሰሜን ከ14 ሀገራት ጋር ድንበር ትጋራለች። የሀገሪቱ መልክዓ ምድራዊ አቀማመጥ ለም ለሆኑ ሜዳዎችና ወንዞች፣ በምዕራብ በኩል ለከፍተኛ ተራራዎችና በረሃዎች የተጋለጠ ነው። በተለይም የሂማላያ ተራራዎች እና የታዋቂዎቹ ቢጫ ወንዞች መገኛ መሆኗ ለታሪኳና ለኢኮኖሚዋ መሰረት ሆኗል። የሀገሪቱ ታሪክ ከ4000 ዓመታት በላይ ወደ ኋላ የሚመዘዝ ሲሆን በዓለም ላይ ካሉ ጥንታዊ ስልጣኔዎች መካከል ቀጣይነቱን ጠብቆ የቆየ ብቸኛው ስልጣኔ ተደርጎ ይቆጠራል። ከዛሬ 2200 ዓመታት ገደማ በፊት ቺን ሺ ሁዋንግ ለመጀመሪያ ጊዜ ቻይናን አንድ በማድረግ የቺን ስርወ መንግስት መሰረቱ። በዚህ ዘመን ነበር ታላቁ የቻይና ግንብ ግንባታ በስፋት የተከናወነው። ከዚያም ተከታትለው የመጡት የሃን፣ የታንግ፣ የሱንግና የሚንግ ስርወ መንግስታት ቻይናን በስነ ጥበብ፣ በንግድና በሳይንስ ቁንጮ ላይ አድርሰዋታል። በሞንጎሊያ ወረራ በቻይና ታሪክ ውስጥ እጅግ ፈታኝ ከሆኑ ወቅቶች አንዱ ሲሆን ሂደቱም የተጀመረው በ13ኛው ክፍለ ዘመን መጀመሪያ ላይ በታላቁ ጄንጊስ ካን መሪነት ነበር። በሞንጎሊያ ፈረሰኛ ጦር መጀመሪያ በሰሜን ቻይና የሚገኙትን ግዛቶች በኃይል በመደምሰስ የቤጂንግን ከተማ የተቆጣጠረ ሲሆን ወረራውም በጄንጊስ ካን የልጅ ልጅ በኩብላይ ካን አማካኝነት በ1271 ዓመተ ምህረት መላው ቻይናን ወደ መቆጣጠር ተሸጋገረ። ይህ ወቅት ቻይናውያን በታሪካቸው ለመጀመሪያ ጊዜ ሙሉ በሙሉ በውጭ ኃይል የተገዙበት አሳዛኝ ምዕራፍ ቢሆንም የህዝቡ ጽናትና የመከላከል ጥንካሬ አልጠፋም ነበር። ምንም እንኳን ሞንጎላውያን በወታደራዊ ኃይል የበላይነትን ቢቀናጁም የቻይና ህዝብ ግን በባህሉና በማህበራዊ ጥንካሬው ወራሪዎቹን በራሱ ውስጥ የማቅለጥ ልዩ ችሎታውን አሳይቷል። ኩብላይ ካን ቻይናን በተሳካ ሁኔታ ለማስተዳደር የቻይናውያንን የአስተዳደር ዘይቤ፣ ልብስና ቋንቋ ለመከተል ተገዷል። ይህም ቻይናውያን በጦር ሜዳ ቢሸነፉም በባህል ግን ወራሪዎቻቸውን ማሸነፋቸውን ያሳያል። ሆኖም በሞንጎላውያን አድሏዊ አገዛዝና በኢኮኖሚ ቀውስ የተማረረው የቻይና ህዝብ ለነፃነቱ ያደረገው ተጋድሎ ቀጥሎ ነበር። በስተመጨረሻም በ1368 ዓመተ ምህረት በገበሬዎችና በሀገር በቀል ኃይሎች የተቀሰቀሰ ታላቅ ህዝባዊ አመፅ የሞንጎሊያ አገዛዝ ተገርስሶ ወራሪዎቹ ወደ ሰሜን እንዲሸሸጉ ተደረገ። ይህ ድል ለዘመናት የሚታወሰውን የሚንግ ስርወ መንግስት ለመመስረትና የቻይናን ሉዓላዊነት በድጋሜ ለማረጋገጥ ያስቻለ ትልቅ የታሪክ ምዕራፍ ሆኖ ተመዝግቧል። ከ1644 እስከ 1912 ባለው ጊዜ ውስጥ ቻይና በቺንግ ስርወ መንግስት ወይም በማንቹ አገዛዝ ስር ነበረች። በዘመኑ መጀመሪያ ላይ የነበሩት ነገስታት ግዛቷን እስከ ቲቤት፣ ሞንጎሊያ እና ታይዋን ድረስ በማስፋፋት ቻይናን እጅግ ሀያል ሀገር አድርገዋት ነበር። ስርወ መንግስቱ ወደ ማብቂያው አካባቢ በተለያዩ የውስጥ አመጾችና በውጭ ኃይሎች ተጽዕኖ የተነሳ እየደከመ ሄደ። በተለይም የታይፒንግ አመፅ በሀገሪቱ ላይ ከፍተኛ ሰብአዊና ቁሳዊ ውድመት ያስከተለ እጅግ ደም አፍሳሽ የውስጥ ጦርነት ነበር። ይህ ሁኔታ ቻይና በወቅቱ የነበራትን የመካከለኛው መንግስት ክብር እንዲቀንስና ለዘመናት የቆየው ንጉሳዊ ስርዓት እንዲያበቃ መንገድ ጠርጓል። የኦፒየም ጦርነቶች በ19ኛው ክፍለ ዘመን አጋማሽ ላይ በእንግሊዝ ወራሪ ኃይሎችና በቻይናው የቺንግ ስርወ መንግስት መካከል የተካሄዱ ሁለት ታላላቅ ግጭቶች ናቸው። የዚህ ወረራ ዋነኛ መንስኤ እንግሊዝ ከቻይና የምታገኘውን ሻይ፣ ሐርና የሸክላ ውጤቶች ለመግዛት የምታወጣውን የብር ክምችት ለማስተካከል ስትል በህንድ የምታመርተውን የኦፒየም እጽ በህገወጥ መንገድ ወደ ቻይና በስፋት ማስገባት መጀመሯ ነበር። ይህ ድርጊት በሚሊዮን የሚቆጠሩ ቻይናውያንን በእጽ ሱሰኝነት ከመጥመዱም በላይ የሀገሪቱን ኢኮኖሚና ማህበራዊ ጤና በእጅጉ አናጋው። የቻይና መንግስት ይህንን አጥፊ ንግድ ለማስቆም በ1839 ዓመተ ምህረት በጓንግዙ ወደብ የተከማቸውን ኦፒየም በቁጥጥር ስር አውሎ እንዲወድም ማድረጉ እንግሊዝ ጦርነት እንድትከፍት ሰበብ ሆኗታል። የመጀመሪያው የኦፒየም ጦርነት በቴክኖሎጂ በበለጠችው እንግሊዝ አሸናፊነት የተጠናቀቀ ሲሆን ቻይናም ናንጂንግ የተሰኘውን አዋራጅ ስምምነት እንድትፈርም ተገዳለች። በዚህም ስምምነት ቻይና ሆንግ ኮንግን ለእንግሊዝ አሳልፋ የሰጠች ሲሆን 5 ዋና ዋና ወደቦቿንም ለውጭ ንግድ ክፍት እንድታደርግ ተገዳለች። ይህ ወረራና ተከታዩ ሁለተኛው የኦፒየም ጦርነት ቻይናን ለውጭ ኢምፔሪያሊስት ኃይሎች ተጽዕኖ አጋልጠው የሰጧት ሲሆን በታሪኳም የውርደት ክፍለ ዘመን ተብሎ ለሚጠራው መራራ ዘመን መጀመሪያ ሆኗታል። ይሁን እንጂ ይህ አሰቃቂ ወረራ በቻይና ህዝብ ውስጥ የብሔርተኝነት ስሜት እንዲቀሰቀስና ሀገራቸውን ለማዘመን እና ከውጭ ተጽዕኖ ነፃ ለማውጣት የሚያደርጉትን ተጋድሎ እንዲያፋጥኑ ትልቅ መነሻ ሆኗቸዋል።
በ20ኛው ክፍለ ዘመን መጀመሪያ የተካሄደው የቦክሰኞች አመፅ በቻይናውያን ገበሬዎችና ወጣቶች የተመራ ታላቅ የጸረ ውጭ ኃይሎች እንቅስቃሴ ነበር። የዚህ አመፅ ዋነኛ መንስኤ በወቅቱ የነበሩት የውጭ ኢምፔሪያሊስት ሀገራት በቻይና የፖለቲካና የኢኮኖሚ ጉዳዮች ላይ የሚያደርጉት ጣልቃ ገብነት እንዲሁም የክርስትና ሃይማኖት ስርጭት የቻይናን ጥንታዊ ባህልና ወግ ይሸረሽራል የሚል ስጋት ነበር። የጽድቅና የአንድነት ቡጤዎች በሚል ስም የሚታወቁት እነዚህ ታጋዮች በምዕራባውያን ዘንድ ቦክሰኞች የሚል ስያሜ የተሰጣቸው ሲሆን በጦር መሳሪያ ፋንታ በባህላዊ የትግል ጥበብ ስለሚለማመዱ ነበር። አመፁ በሰሜን ቻይና ተቀስቅሶ ወደ ቤጂንግ የተስፋፋ ሲሆን ተሳታፊዎቹም የውጭ ሀገራት ዲፕሎማቶችና የቻይናውያን ክርስቲያኖች የሚገኙባቸውን ሰፈሮች ለ55 ቀናት ከበው ቆይተዋል። የቻይናው የቺንግ ስርወ መንግስት ንግስት ደዋገር ሲክሲ መጀመሪያ ላይ አመፁን ብትቃወምም በኋላ ግን የውጭ ኃይሎችን ለማስወጣት እንደ አጋጣሚ በመጠቀም ቦክሰኞቹን መደገፍ ጀመረች። ይህንን አመፅ ለመቀልበስ 8 ሀገራት ማለትም እንግሊዝ፣ አሜሪካ፣ ሩሲያ፣ ጃፓን፣ ፈረንሳይ፣ ጀርመን፣ ጣሊያንና ኦስትሪ ሃንጋሪን ያቀፈ ጥምር ጦር ወደ ቤጂንግ በማስገባት አመፁን በኃይል ደመሰሰው። ይህ ሽንፈት ቻይና እጅግ ከፍተኛ የካሳ ክፍያ እንድትከፍልና የውጭ ኃይሎች በሀገሪቱ ውስጥ ያላቸው ወታደራዊ መገኘት እንዲጠናከር አድርጓል። ምንም እንኳን የቦክሰኞች አመፅ በውድቀት ቢጠናቀቅም በቻይና ሕዝብ ውስጥ የነበረውን የሀገር ፍቅር ስሜት የቀሰቀሰና ለዘመናት የቆየውን የንጉሳዊ ስርዓት እንዲያበቃና የቻይና ሪፐብሊክ እንዲመሰረት መንገድ የጠረገ ታሪካዊ ክስተት ነበር። ከ1912 እስከ 1949 ያለው ጊዜ ደግሞ የቻይና ሪፐብሊክ ምስረታና ከፍተኛ የፖለቲካ ትርምስ የታየበት ወቅት ነበር። በዶክተር ሰን ያትሰን መሪነት የተካሄደው የሺንሃይ አብዮት የ2000 ዓመታት የንጉሳዊ አገዛዝን በማፍረስ ቻይናን ወደ ሪፐብሊክነት ቀየራል። ሆኖም ሀገሪቱ በጦር አበጋዞች መከፋፈል፣ በጃፓን ወረራ፣ በብሔርተኞች እንዲሁም በኮሚኒስቶች መካከል የተቀሰቀሰው የእርስ በርስ ጦርነት ለብዙ ዓመታት ስትታመስ ቆይታል። ይህ አስቸጋሪ ወቅት በቻይና ታሪክ ውስጥ ከፍተኛ መስዋዕትነት የተከፈለበትና የዘመናዊቷ ቻይና መሰረት የተጣለበት ጊዜ ተደርጎ ይወሰዳል። 1949 ዓመተ ምህረት በማኦ ዜዱንግ መሪነት የቻይና ኮሚኒስት ፓርቲ ድልን በመቀናጀት የቻይና ህዝባዊ ሪፐብሊክን መሰረተ። የሀገሪቱን ማህበራዊና ኢኮኖሚያዊ መዋቅር ሙሉ በሙሉ የለወጠ ሲሆን እንደ ታላቁ የፊት ለፊት ዝላይና የባህል አብዮት ያሉ ግዙፍ እንቅስቃሴዎች ተካሄዱ። ምንም እንኳን እነዚህ እንቅስቃሴዎች ብዙ ፈተናዎችን ቢያስከትሉም ቻይና ራሷን ችላ እንድትቆም እና በዓለም አቀፍ ደረጃ አዲስ የፖለቲካ ኃይል ሆና እንድትወጣ አድርጓታል። ከ1912 እስከ 1949 ባለው ጊዜ ውስጥ የቻይና ሪፐብሊክ በከፍተኛ የፖለቲካ ትርምስና በለውጥ ማዕበል ውስጥ አልፋለች። በ1912 የሺንሃይ አብዮት ለ2000 ዓመታት የዘለቀውን የንጉሳዊ አገዛዝ በማፍረስ ሪፐብሊክ መንግስት እንዲመሰረት አደረገ። ዶክተር ሰን ያትሰን የሪፐብሊኩ ጊዜያዊ ፕሬዝዳንት በመሆን የተሾሙ ሲሆን ይህ ክስተት ቻይና ወደ ዘመናዊ የአስተዳደር ስርዓት የተሸጋገረችበት ታሪካዊ ወቅት ነበር። ሆኖም አዲሱ ሪፐብሊክ ወዲያውኑ መረጋጋት ማግኘት አልቻለም። ሀገሪቱ በተለያዩ የጦር አበጋዞች ቁጥጥር ስር በመውደቋ ለዓመታት መከፋፈልና ግጭት ሰፍኖባት ቆይቷል። ከ1927 እስከ 1949 ባለው ጊዜ ውስጥ ደግሞ በቻይና ብሔርተኞችና በቻይና ኮሚኒስት ፓርቲ መካከል እጅግ ደም አፍሳሽ የሆነ የእርስ በርስ ጦርነት ተካሄደ። በቺያንግ ካይሼክ የሚመሩት ብሔርተኞችና በማኦ ዜዱንግ የሚመሩት ኮሚኒስቶች ሀገሪቱን ለመቆጣጠር ከፍተኛ ፉክክር ያደርጉ ነበር። ይህ የእርስ በርስ ጦርነት ግን ከ1937 እስከ 1945 ባለው ጊዜ ውስጥ በጃፓን ወረራ ምክንያት ለጊዜው ተቋርጦ ነበር። ጃፓን ጦር በቻይና ላይ የፈጸመው እጅግ አሰቃቂ ወረራ ሁለቱ ተቀናቃኝ ወገኖች በጋራ ሆነው ወራሪውን ኃይል እንዲመክቱ አስገድዷቸዋል።